በዱባይ ያሉ ኢትዮጵያውያን አልተቻሉ መረቅ የሆነች ዜና ዱባይ ያሉ ኢትዮጵያውያን ቢዝነሱን እያጧጧፉት ነው ተብሏል። ካልሆነ ወደዛው ሜዳችን ነው። ሌላ ጥገኝነት ደግሞ ዘይደ ሰልፍ ከአንድ ዓመት በፊት የዱባይ የንግድ ምክር ቤት ባለኝ መረጃ 1676 የኢትዮጵያውያን ኩባንያዎች በሀገረ ዱባይ በሪል ስቴት በሎጂስቲክስ እና በአጠቃላይ ንግድ ተሰማርተዋል ብሏል። ካውንስሉ አባል ያልሆኑ በህጋዊነት ያልተመዘገቡትን ስትጨምሩበት ሀቢቢ ሀገሩ ጠይሟል። በዚህ ዓመት በ3 ወር ውስጥ ብቻ 91 አዳዲስ የኢትዮጵያውያን ኩባንያዎች በዱባይ ተቋቁመዋል። ሪፖርተር ላይ ነው ይህን ዜና ያገኘሁት። ኢትዮጵያውያኑ ባለሀብቶች በዱባይ የበዙት ከሀገር ገበያ አልፎ በዓለም ዙሪያ እየነገሱ ስለሆነ ነው ወይስ የሀገር ውስጥ ንግድ ምቹ ባለመሆኑ ባለሀብቶቹ ሽሽት ላይ ናቸው የሚለውን ጥያቄ ሪፖርቱ አላብራራውም። መልስ ከእናንተ ጠብቃለሁ። በዱባይና በኢትዮጵያ መካከል ያለው ንግድ ከ454 ሚሊዮን ወደ 6.1 ቢሊዮን ዶላር እንዳደገም ተነግሯል። ያ ዱባይ መሄዳችን። በነገራችን ላይ 130 የዱባይ ካምፓኒዎች በኢትዮጵያ አሉ። ኤኒዌይ የቅድሙን ጥያቄ መልሱ። ምን ይመስላችኋል? ኮሜንት አድርጉ።